ስራዎች የረሱል አለይሂ ሰላቱ ወሰላም ሱና ካልገጠሙ የረሱል አለይሂ ሰላቱ ወሰላም አስተምሮት ጋር ትክክል ካልሆነ ምን ጊዜም ቢሆን አያምርም። ምክንያቱም ስንናገር፣ ስንሰራ፣ ስንበላ፣ ስንለብስ፣ ስንራመድ፣ ስንቀመጥ የመልእክተኛውን ሰለላሁ ዐለይሂ ወሰለም ሱና መያዝ ግድ ይላል። ሐቂቃ ምን ጊዜም ቢሆን የረሱል አለይሂ ሰላቱ ወሰላም ወዳጆች ነን ማለት ሳይሆን ሆኖ መገኘት ሊጠቅምም የሚችለው ሊሆንም የሚችለው እሱ ብቻ ነው። በምን መልኩ ካላችሁ ነብዩ ሰለላሁ ዐለይሂ ወሰለምን ስንወድ ዛሂረን ወባጢነን ሱናቸውን ስንይዝ ዛሂረን ወባጢነን ይህ ማለት ይላሉ አልኢማም አልገዛሊ ረሂመሁላህ የረሱል አለይሂ ሰላቱ ወሰላም ሱና መያዝ ብሎ ማለት በዒባዳ ላይ አይደለም ይላሉ። ዒባዳ ላይ ማንኛቸውም ሰው ያደርገዋል። እንግዲያው ሴት ላይ ነው መሆን ያለበት ማቸ ነው መሆን ያለበት ለሚለው ሁሉም አኽላቅ ላይ ይገባል። ፊ በይዒከ ወሸራኢክ ስትሸጥ ስትገዛ የነቢ አለይሂ ሰላቱ ወሰላም ሱና ጋር መሆን አለበት። መልስ ስትሰጥ፣ ስታናግር፣ ስትጠይቅ በማንኛቸውም ሰዓቶች ላይ ይህ የነቢ አለይሂ ሰላቱ ወሰላም አኽላቅ አለበት ወይ ሱና አለበት ወይ ማለትን ልታስገባ ይገባሃል። ይህ ማለት አሁንም መልእክተኛውን ሰለላሁ ዐለይሂ ወሰለምን ካልተከተል የምንሰራቸው ስራዎች ሁሉ ከንቱ ናቸው። ለዚህ ሁሉ የሚያስፈልገው ታዲያ የመልእክተኛውን ሱና ለመከተል ዕውቀት ያስፈልጋል። አላሁ ጀለ ወተዓላ እንዲህ ይላል፣ ቁል ኢን ኩንቱም ቱሒቡነ አላህ ፈተቢዑኒ ዩሕቢብኩሙላህ። ቁል ያ ነቢየና ቁል በል አንተ ሙሐመድ ሆይ ኢን ኩንቱም ቱሒቡነ አላህ እንደሆናችሁ አላህን የምትወዱ ፈተቢዑኒ እኔን ተከተሉ ይበላቸው። ዩሕቢብኩሙላህ አላሁ ጀለ ወተዓላ ይወዳችኋልና እናንተ። ምክንያቱም እሱን ተወደድ መልእክተኛውን ሰለላሁ ዐለይሂ ወሰለምን መከተል ነው። የአላህን ውደታ ማግኘት የሚቻለው የረሱሉን ሱና ስንይዝ ብቻ ነው። ከዛ ውጭ ግን የረሱሉን ሱና ጥለን አላህ ውደታ የለም። ቁል ኢን ኩንቱም ቱሒቡ አላህን የምትወዱ ከሆነ እኔን ተከተሉ ይበላቸው እኮ ነው የሚለው አላህ። ስለዚህ ነቢዩ ሰለላሁ ዐለይሂ ወዐላ አሊሂ ወሰሕቢሂ ወሰለም አጅመዒን ስንከተል ሰሓበቱል ኪራምን ፈለጋቸውን ይዘን ስንሄድ የአላህን ውደታ እናገኛለን ማለት ነው። ምክንያቱም አርአያ ሊሆንን የሚችል አካል ማንም የለም ከመልእክተኛው ሰለላሁ ዐለይሂ ወሰለም ውጭ። በዚህ መልኩ ላይ አላህ ሱብሓነሁ ወተዓላ አርአያ እሴት ያደረገልን ሰነድ ቁድወቱን ሐሰና መልካም አርአያ እሴት ያለን የኛ ነብይ ሰለላሁ ዐለይሂ ወሰለም ላ ነሕታጁ ኢላ አይ ሸይ ወደ ምንም ነገር አንፈልግም። ወላ ኢላ ፈልሰፈቲ ዩናን የዩናን ፈላስፋ የእንግሊዞችን የአውሮፓዎችን የማንን ቁም ነገር ዕውቀት ሁካማ የሚባል ነገር የምንፈልገው የለንም። ልንማር ልናውቅ ልንረዳ የሚገባ ነገር ቢኖር አንድ ነገር ብቻ አለ። እሱም የነቢ አለይሂ ሰላቱ ወሰላም ሱና ተከትለን በመሄድበት ጊዜ ብቻ እንጂ ከዛ ውጭ ላይ ባለው ነገር ግን የመልእክተኛው ሱና ከሌለበት ዲካም እንጂ ትርፍ ነገር የለውምና፣ ስለዚህ ሱናውን በምንከተልበት ሰዓት ላይ ከሚጠበቅብን ነገር ሱናቸውን ለማወቅ ዕውቀት ላይ ተርኪዝ ማድረግ ይጠበቅብናል ማለት ነው። የረሱል አለይሂ ሰላቱ ወሰላምን ሱና ለማወቅ ጠጋ ብሎ መማር፣ አማርኛ ማንበብ ሳይሆን ምንጊዜም ቢሆን ሪከርድ መስማት ሳይሆን የጎግል ደረሳ መሆን ሳይሆን ጎንበስ ብሎ ማወቅ ላ የጂድ العلم مستحين ولا مستكبر አለ። ዕውቀትን ያገኘም ሐያ ያለው ሰውና ኩራት ያለው ሰው። ከዚህ ሁሉ የሚያርቀን ነገር ደግሞ ሁሉን ነገር ትተን ደነገር እርምጃችን ላይ ሊስተካከል ዘንዳ ዕውቀት መማር ግድ ይላል ማለት ነው። ስለዚህ አርአያህ ማን ነው ሲባል የምትከተለው ማን ነው ሲባል መልእክተኛውን ይላል። ላኪን ግን ቢልቀውል ብቻ ሆናል በንግግር ቢልፊዕል በተግባር በድርጊት ግን የለም። ይሄ ከሆነ ደግሞ ምንጊዜም ጥፋት ላይ ይሆናልና ጥንቃቄ ያስፈልገዋል። ሰላም አለይኩም ወራህመቱላሂ